ሰላም ጤና ይስጥልን የቻናላችን ቤተሰቦች ነሐሴ 5 ቀን 2018 ዓ.ም የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም ዋናዎቹን ዜናዎች በማስተዋወቅ እንጀምር። የብልጽግና ፓርቲ የቀጣዩን የመንግስት አስተዳደር ስርዓትና የፕሬዝዳንት አመራረጥን በተመለከተ ያቀረበውን አዲስ ምክረ ሐሳብና ለ27 ቀናት በቀጠለው ሀገራዊ ምክክር ጉባኤ የአዲስ አበባ ጉዳይ አሁንም የልዩነት ማዕከል መሆኑን የደረሰን መረጃ ያመለክታል። ስለዚህ ጉዳይ የምንነግራችኋለን። አምባሳደር ጀነራል ባጫ ደበሌ ኤርትራ ከህወሓት ጋር በመሆን በኢትዮጵያ ሉዓላዊነት ላይ ጥሰት ፈጽማለች ሲሉ ያቀረቡትን አደገኛ ወንጀላም እንመለከታለን። በሌላ ዜና በጉራጌ ባሸንጌ ወረዳ ፋኖ ናችሁ በሚል በሶስት ወጣቶች ላይ የተፈጸመውን አሰቃቂ ግድያ እንዲሁም የውጭ ዜጎች በአዲስ አበባና ሸገር ከተሞች ቤት ለመግዛት ቢያንስ $150,000 እንዲከፍሉ የሚደነግግ አዲስ መመሪያ መውጣቱን እና ሌሎች ዝርዝር መረጃዎችን በአንድ ላይ ይዘንላችሁ መጥተናል። ቪዲዮውን ላይክ እንዲሁም ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በጉራጌ ዞን አበሽጌ ወረዳ ሶስት ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መረሸናቸው ታወቀ። በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ ኢሰብአዊና ዘግናኝ ድርጊት መፈጸሙ ተሰምቷል። ተመስገን ጌታቸው፣ ይታገሱ አሰገደውና ግዛው ግርማዬ የተባሉ ሶስት የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸውን የአካባቢው ምንጮች ለመሰረት ሚዲያ ተናግረዋል። ንጹሃኑ ዜጎች ከተሳፈሩበት መኪና ከወረዱ በኋላ እጃቸውን ወደ ኋላ በገመድ በማሰር አሰቃቂ እንግልት እንደፈጸሙባቸውና በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ እንደረሸኗቸው ታውቋል። የግፍ አፈጻጸም በዚህ ብቻ አላበቃም። ገዳዮቹ የሟቾቹን አስክሬን ወደ ትውልድ ቀያቸው ናቻ ቀሊት ቀበሌ ወስደው በመጣል ማንንም ሰው አስክሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው ነበር ብለው ለመሰረት ሚዲያ የተናገሩ የአካባቢዎች ነዋሪዎች ጠቅሰዋል። በዚህም ምክንያት የተገደሉ ሰዎች እጃቸው እንኳን ሳይፈታ ለሶስት ሙሉ ቀናት ክፍት ቦታ ላይ ተጥለው በእንስሳ እንዲበሉ እዛው እንዲቆዩ ተደርጓል በማለት ሁኔታውንም አስረድተዋል። አስክሬኖቹ በተለይም ጭንቅላታቸው አካባቢ በተመቱበት የጥይት ምት ምክንያት ሙሉ በሙሉ በመጎዳቱ ገጽታቸውን ለማየትና ለመለየት ጭምር የሚያስቸግርና አሰቃቂ እንደነበር ተሰምቷል። በአሁኑ ወቅት በተለያዩ የመድረክ ውይይቶችና የምክክር ሂደቶች ስለ ሰላም ቢወራም ከጀርባ ግን የዜጎች ሕይወት በዚህ መልኩ በስውር ማለቁና ኢሰብአዊ ጥቃት መፈጸሙን ማህበረሰቡ ለከፍተኛ ሐዘን ስጋት ዳርጎታልም ተብሏል። ቀጣዩ የመንግስት አስተዳደር ስርዓት ፓርላመንታዊ ሆኖ ፕሬዝዳንቱ ከፓርላማ ይመረጥ የሚል ምክረ ሐሳብ በብልጽግና ቀርቧል። በሀገራዊ ምክክር ጉባኤ 27ኛ ቀን በስራ ቡድኖች ደረጃ እየተካሄደ የሚገኘው ምክክር ቀጥሎ ውሏል። በሰባቱ የስራ ቡድኖች ቅዳሜ ነሐሴ 2 ቀን የጀመረው የተጠናከረው የአጀንዳ ምክክር ሐሳቦች ላይ አስተያየት የመስጠት ሂደት የቀጠለ ሲሆን የፌዴራል ከተሞች ጉዳይን እየተመካከረበት በሚገኘው በስራ ቡድን 7 ደግሞ የተጠናከረው የአጀንዳ ምክረ ሐሳብ ለመጀመሪያ ጊዜ ተነቧል። የስራ ቡድኑን ምክረ ሐሳብ እንዲያጠናክሩ ኃላፊነት የተሰጣቸው 30 ተመካካሪዎች ከሌሎች የስራ ቡድኖች አንጻር ረዘም ያለ ጊዜ ወስደው ያጠናከሩት ምክረ ሐሳብ በአመዛኙ ስምምነት ላይ የተደረሰባቸውን ጉዳዮች ያካተተ መሆኑን የገለጡልን ምንጮች አዲስ አበባ የኦሮሚያ ክልል ዋና ከተማና መቀመጫ ትሁን የሚለው ምክረ ሐሳብ አሁንም የልዩነት ማዕከል መሆኑን ጠቁመዋል። የአዲስ አበባ ከተማ ህጋዊ አቋም ጉዳይ አሁንም በተከራካሪዎች ዘንድ ልዩነትን ፈጥሮ የቀጠለ ጉዳይ ሲሆን ተጠናክሮ በቀረበው የሥራ ቡድን ምክረ ሐሳብ ላይ አዲስ አበባ የኦሮሚያ ክልል ዋና ከተማ መሆኗ በህገ መንግስቱ ይስፈር የሚለው አማራጭ ምክረ ሐሳብ መካተቱ ተቃውሞን አስከትሏል። ይህንን ምክረ ሐሳብ ደግፈው የተከራከሩ ተመካካሪዎች ይህ ድንጋጌ በህገ መንግስቱ አንቀጽ 49 እንዲሰፍር መጠየቃቸውን ሰምተናል። የህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ኦሮሚያ ክልል በአዲስ አበባ ከተማ ላይ ስለሚኖራት ልዩ ጥቅም የሚደነግግ ሲሆን በምክክሩ ልዩ ጥቅም የሚለው ድንጋጌ እንዲቀር ስምምነት ላይ መደረሱን የገለጡልን ምንጮች በንዑስ አንቀጹ አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን የሚል ድንጋጌ እንዲካተት መጠየቁን ነግረውናል። ለተመካካሪዎች የቀረበውን ምክረ ሐሳብ ተከትሎ በተሰጡ አስተያየቶች በሁለቱም ወገን ማሳመኛ ያሏቸውን ነጥቦች ያነሱ ተመካካሪዎች ቢኖሩም አሁንም ስምምነት ላይ አለመደረሱን ሰምተናል። በተመካካሪዎች የተነሱ አስተያየቶች ተካተው የአጀንዳው ምክረ ሐሳብ ዳግም እንዲቀርብ መወሰኑን የጠቀሱልን ምንጮች በዋናነት የከተማዋን ህጋዊ አቋም በሚመለከት የቀረቡት ሁለት አማራጮች አከራካሪ ሆነው መቀጠላቸው
አይቀሬ መሆኑን ጠቁመዋል። የመንግስት አደረጃጀትን ጉዳይ እየተመካከረበት በሚገኘው የሥራ ቡድን አራት ጉዳዮች ስምምነት አልተደረሰባቸውም በሚል መለየታቸውን ምንጮች ነግረውናል። ለተመካካሪዎች የቀረበውን ምክረ ሐሳብ ተከትሎ በተሰጡ አስተያየቶች በሁለቱም ወገን ማሳመኛ ያሏቸውን ነጥቦች ያነሱ ተመካካሪዎች ቢኖሩም አሁንም ስምምነት ላይ ያለመደረሱን ሰምተናል። በተመካካሪዎች የተነሱ አስተያየቶች ተካተው የአጀንዳው ምክረ ሐሳብ ዳግም እንዲቀርብ መወሰኑን የጠቀሱልን ምንጮች በዋናነት የከተማዋን ህጋዊ አቋም በሚመለከት የቀረቡት ሁለት አማራጮች ግን አከራካሪ ሆነው መቀጠላቸው አይቀሪ መሆኑን ጠቁመዋል። የመንግስት አደረጃጀትን ጉዳይ እየተመከረበት በሚገኘው የሥራ ቡድን አራት ጉዳዮች ስምምነት አልተደረሰባቸውም በሚል መለየታቸውም ተጠቅሷል። የአጀንዳ ምክረ ሐሳቦችን አጠናክረው እንዲያቀርቡ ኃላፊነት የተሰጣቸው ተመካካሪዎች ያቀረቡትን የምክር ሐሳብ ሰነድ በርካታ አስተያየቶችን ማስተናገዱን የገለጡልን ምንጮች ቀጣዩ የመንግስት አስተዳደር ስርዓት ምን ይሁን፣ መሪውስ በምን አይነት መንገድ ይመረጥ፣ የፌዴሬሽን ምክር ቤት አወቃቀር፣ የፌዴሬሽን ምክር ቤት አባላት ምርጫ እንዲሁም የህገ መንግስት ተርጓሚ ፍርድ ቤት ጉዳይ ስምምነት ላይ አልተደረሰባቸውም በሚል ቀርበዋል። ቀጣዩ የመንግስት አስተዳደር ስርዓት ፓርላሜንታዊ ሆኖ ፕሬዝዳንቱ ከፓርላማው ይመረጥ የሚል ምክረ ሐሳብ በብልጽግና ፓርቲ አባላት እየተቀነቀነ የሚገኝ ምክረ ሐሳብ መሆኑን የገለጡት ምንጮች ፕሬዝዳንቱ በቀጥታ በህዝብ መመረጥ አለበት በሚል ሐሳብ የሚያነሱ ተመካካሪዎች መኖራቸውም ተጠቁሟል። በሁለቱ ምክረ ሐሳቦች መካከል ያለው ልዩነት ስምምነት ላይ ያልተደረሰበትና ቀጣይ ምክክር የሚደረግበት መሆኑም ተሰምቷል። የፌዴሬሽን ምክር ቤት አወቃቀር ጉዳይ ሌላኛው ስምምነት ላይ ያልተደረሰበት ጉዳይ መሆኑን የገለጡልን ምንጮች ሁሉም ብሔሮች በምክር ቤቱ እኩል ውክልና ያገኙ የሚልና ብሔሮች በ1 ሚሊዮን ህዝብ ተጨማሪ ወንበር ያገኙ የሚሉ ሐሳቦች አማራጭነት መቅረባቸውን ጠቁመዋል። የፌዴሬሽን ምክር ቤት አባላት የሚመረጡበት ሁኔታ ደግሞ ሌላኛው ስምምነት ላይ ያልተደረሰበት ጉዳይ ነው። የምክክር ቤቱ አባላት በቀጥታ በህዝብ ይመረጡ የሚልና አሁን ባለው አሰራር የክልል ምክር ቤቶች የፌዴሬሽን ምክር ቤት አባላትን የሚመረጡበትን ሂደት ይቀጥል የሚል አማራጭ መቅረቡን ሰምተናል። የህገ መንግስት ተርጓሚ ፍርድ ቤት እንዲቋቋም የሚጠይቅ ምክረ ሐሳብ በአጀንዳው መካተቱን የገለጡልን ምንጮች የፍርድ ቤት እና የፌዴሬሽን ምክር ቤት የኃላፊነት ድርሻ ክፍፍል ስምምነት ላይ ያልተደረሰበት አራተኛ ጉዳይ መሆኑን ጠቁመዋል። ፍርድ ቤቱ ያለ ፌዴሬሽን ምክር ቤት ጣልቃ ገብነት ሙሉ ስልጣን ይሰጠው የሚሉና በጉልህ ጉዳዮች ዙሪያ ህገ መንግስቱ የሚተርጎም ስልጣን ለፌዴሬሽን ምክር ቤት ይሰጥ የሚሉ ተመካካሪዎች መኖራቸውንም አውቀናል። ሁለቱ ምክረ ሐሳቦች በአማራጭነት መቅረባቸው የጠቆሙት ምንጮች በጉዳዩ ዙሪያ ተጨማሪ ምክክር ይደረጋል ተብሎ እንደሚጠበቅም ገልጠዋል። ኤርትራ ከህወሓት ጋር በመሆን በሉዓላዊነታችን ላይ ግልጽ ጥሰት እየፈጸመች ነው ሲሉ አምባሳደር ጀነራል ባጫ ደበሌ ተናገሩ። የኤርትራ መርፎች በዛላምበሳ በኩል ወደ ትግራይ ክልል ጎሎ መከደ ወረዳም ገብተዋል። በሆርን ሪቪው ላይ ጽሁፋቸውን ያሰፈሩት አምባሳደር ጀነራል ባጫ ደበሌ የኤርትራ መንግስት ከህወሓት አክራሪዎች ጋር በመተባበር በኢትዮጵያ ሉዓላዊነት ላይ ግልጽ ጥሰት መፈጸሙን አጋለጡ። በተለይም ነሐሴ 3 ቀን 2018 ዓ.ም የኤርትራ ወታደራዊ ባለስልጣናት የሀገራቸውን ባንዲራ ይዘው ወደ ዛላምበሳ መግባታቸውን፣ ታንኮችን ጨምሮ ከባድ መሳሪያዎችን ወደ ሰሜን ኢትዮጵያ ማዘዋወራቸውን ሁኔታውን እጅግ አደገኛ እንዳደረገው ገልጸዋል። ኢትዮጵያ ላለፉት 2 ዓመታት በላይ ለቀጠናዊ ሰላም ስትል ከፍተኛ ስትራቴጂካዊ ትዕግስት ማሳየቷን አምባሳደሩ አሳውቀው፣ ሆኖም የኤርትራ መንግስት ለቀረበላት የሰላም ጥሪ ጆሮ በመስጠት ፈንታ ኢትዮጵያን የማዳከምና የማታራመስ የቆየ ዓላማውን አጠናክሮ መቀጠሉን ተናግረዋል። በሌላ በኩል የህወሓት አክራሪዎች የትግራይን ወጣቶች በግድ በመመልመልና ለሱዳን ጦርነት በማሰለፍ ለፖለቲካ መጠቀሚያ ያዋሏቸው ነው ሲሉ ጠቅሰዋል። ዓለም አቀፉ ማህበረሰብ ያደረጋቸውን ውስን ማዕቀቦች የኤርትራን አካሄድ መቀየር እንዳልቻሉ የገለጹት ጀነራል ባጫ የኢትዮጵያ መንግስት የሀገሪቱን ሉዓላዊነት፣ የዜጎችን ደህንነት ለማስጠበቅ ሲል አስፈላጊውን ህጋዊ እርምጃ ለመውሰድ እንደሚገደድ አሳስበዋል። ኤርትራ ይህንን የጥፋት እርምጃ ካላገታች የሚመጣውን ቀውስ በራሷ በኤርትራ ላይ የሀገር መፍረስ አደጋን ጨምሮ ለአጠቃላይ ቀጠናዊ ሰላም ከፍተኛ ስጋት እንደሚፈጥር በማስጠንቀቅ አፋጣኝ ምላሽ እንዲሰጥ ጥሪ አቅርበዋል። ማንኛውም የውጭ ሀገር ዜጋ በአዲስ አበባና በሸገር ከተማ ላይ የመኖሪያ ቤት ባለቤት ለመሆን ቢያንስ $150,000 እንደሚያስፈልገው የሚደነግግ መመሪያ የከተማና መሰረተ ልማት ሚኒስቴር አወጣ። አንድ የውጭ ሀገር ዜጋ በኢትዮጵያ የቤት ባለቤት ለመሆን የማህበረሰብ ሞራልና መሰል ጉዳዮች ላይ ገደብ የሌለበት መሆን እንዳለበት ተደንግጓል። በመመሪያው መሰረት የውጭ ሀገር ዜጋ ማለት ትውልደ ኢትዮጵያዊ የሆነ የውጭ ዜጋን ሳይጨምር ኢትዮጵያዊ ዜግነት የሌለው ወይም የሌላ ሀገር ዜግነት ያለው ማንኛውም ሰው ማለት ነው። የውጭ ሀገር ዜጎችን
የመኖሪያ ቤት ባለቤት የሚሆኑበትን አሰራር ለመወሰን የወጣው መመሪያ ከቀናት በፊት በተጠናቀቀው ሐምሌ ወር የጸደቀ ነው። በመመሪያው መሰረት ማንኛውም የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን ሊያሟላ የሚገባውን ለአንድ መኖሪያ ቤት የሚያስፈልግ ዝቅተኛ የገንዘብ መጠን ዘርዝሯል። በዚህም በአዲስ አበባ ከተማ አስተዳደርና በሸገር ከተማ የመኖሪያ ቤት ባለቤት ለመሆን ቢያንስ 150,000 የአሜሪካ ዶላር ያስፈልገዋል። ሸገር ከተማን ሳይጨምር በኦሮሚያ፣ በአማራ፣ በትግራይ፣ በሲዳማ፣ በማዕከላዊ ኢትዮጵያ እንዲሁም በደቡብ ኢትዮጵያ እንዲሁም በደቡብ ምዕራብ ኢትዮጵያ፣ በሶማሌ ክልል፣ በሐረሪ ክልል ወይም በድሬዳዋ ከተማ አስተዳደር የመኖሪያ ቤት ባለቤት ለመሆን ደግሞ ዝቅተኛው የገንዘብ መጠን 120,000 የአሜሪካን ዶላር ማቅረብ ነው። ከሌሎች ክልሎች የውጭ ሀገር ዜጋ የቤት ባለቤት ለመሆን ዝቅተኛ ገንዘብ የሚጠየቀው በአፋር ክልል፣ በቤኒሻንጉል ጉሙዝና በጋምቤላ ክልል ሲሆን በእነዚህ አካባቢዎችም 100,000 የአሜሪካን ዶላር እንደሆነ ተነግሯል። አንድ የውጭ ሀገር ዜጋ በኢትዮጵያ ሊኖረው የሚችለው የቤት መጠን አንድ ብቻ ነው። በኢትዮጵያ ኢንቨስትመንት ኮሚሽን ፈቃድ ወስዶ እያለማ ያለ ባለሀብት ግን ይህ ዝቅተኛ የገንዘብ መጠን ሳይገድበው የአንድ ቤት ባለቤት መሆን ይችላል። በመመሪያው መሰረት ማንኛውም የውጭ ሀገር ዜጋ የተጠቀሰውን ለአንድ ቤት የሚያስፈልግ ገንዘብ የሚያስቀምጥበት የባንክ ሂሳብ እንዲከፈትለትና ገንዘቡን በውጭ ምንዛሬ እንዲያስቀምጥ የሚፈቅድ ደብዳቤ ከሚመለከተው መስሪያ ቤት በማጻፍ በመረጠው ባንክ ገቢ ማድረግ አለበት። አንድ የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን የሚያስችል ፈቃድ የሚያገኘው ፓስፖርት ካለው፣ የወንጀል ታሪክ የሌለው ስለመሆኑ ከሚኖርበት ሀገር ማረጋገጫ ከሚመለከተው አካል ማስረጃ ማቅረብ ከቻለ፣ በተጨማሪም ከሀገር ሰላም፣ ደህንነት፣ ጸጥታ፣ የህዝብ ጥቅም፣ የማህበረሰብ ሞራልና መሰል ጉዳዮች ላይ ገደብ የሌለበት መሆኑን የሚያረጋግጥ ማስረጃ ማቅረብ አለባቸው ይላል መመሪያው። ማንኛውም የውጭ ሀገር ዜጋ በመንግስት ቀጥተኛ ድጎማ ለዜጎች በሚሰሩ የጋራ መኖሪያ ቤቶች ወይም ህንጻዎች ውስጥ የመኖሪያ ቤት ባለቤት መሆን አይችልም። ይህም የቤት ባለቤት በሚሆኑ የውጭ ዜጎች ላይ የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ በወጣ አዋጅ የተጣለ ገደብ ነው። በአዋጁ መሰረት የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን ከሀገር ውስጥ የፋይናንስ ተቋም ወይም ምንጭ ገንዘብ መበደር ወይም ካፒታል ማሰባሰብ አይችልም። በኢትዮጵያ የቤት ባለቤት የሆኑ የውጭ ዜጎችን መብት በተመለከተ ደግሞ መመሪያው ሲዘረዘር ለኢትዮጵያውያን የተሰጡት የንብረት መብቶች ይኖራቸዋል። ለግለሰቦቹ ማከራየት ይችላሉ። ለንግድ ዓላማ ማከራየት ግን አይቻልም ይላል። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ እናመሰግናለን። የዕለቱ ዋና ዋና ዜናዎች እነዚህን ይመስሉ ነበር። እናንተም ቪዲዮውን ላይክ እንዲሁም ሰብስክራይብ በማድረግ ለቻናሉ አዲስ ከሆናችሁ ደግሞ የደውል ምልክቷን በመጫን አዳዲስ መረጃዎች እንዲደርሷችሁ አድርጉ። ቸር ቆዩ።